በዓለም ላይ ካሉ 10 እጅግ ሀብታም ሰዎች መካከል ፎርብስ መጽሔት እንደገለጸው 5ቱ የአይሁድ ዝርያ ያላቸው ናቸው። ማርክ ዙከርበርግ የፌስቡክ ዋና ስራ አስፈጻሚ፣ ላሪ ኤሊሰን ከኦራክል፣ ላሪ ፔጅ እና ሰርጌይ ብሪን ከጉግል እና ስቲቭ ቦልመር ከማይክሮሶፍት እንደ ምሳሌ ይጠቀሳሉ። እንዲሁም ምንም እንኳን አይሁዶች ከዩናይትድ ስቴትስ ሕዝብ ከ2 በመቶ በታች ቢሆኑም ከዓመት ዓመት በሀገሪቱ ውስጥ ካሉት 400 ቢሊዮነሮች ዝርዝር ውስጥ 20 በመቶውን ይይዛሉ። በዩናይትድ ስቴትስ 54% የአይሁድ ቤተሰቦች ዓመታዊ ገቢ ከ$100,000 በላይ ሲሆን ይህ አሃዝ ከጠቅላላው የአሜሪካ ሕዝብ 19% እና ይህ አለመመጣጠን ጉልህ የሆኑ የአይሁድ ማህበረሰቦች ባሉባቸው ሀገሮች ሁሉ ይታያል። እየተነጋገርን ያለነው ስለ ተራ ሰዎች ነው። ምንም አይነት ልዩ ጥቅም ሳይኖራቸው እዚህ ደረጃ ስለደረሱ ሰዎች በአጠቃላይ እንደ ምክንያት የሚወሰደው ከሌሎች የሃይማኖት ቡድኖች ወይም ዝርያዎች በተሻለ ሁኔታ ስለሚሰሩ ነው። ግን ይህ በአጋጣሚ አይደለም። የዚህ ማህበረሰብ ህዝቦች ከሌሎች በተሻለ እንዲበለጽጉ የረዳቸው ከሌሎች የተለየ የሚያደርጋቸው ብዙ ነገሮች ስላሉ። እናም ይህ ለምን እንደሆነ ለመረዳት ታሪካቸውን ትንሽ ማየት አለብን። ለዘመናት አይሁዶች በዓለም ላይ ስደትና መገለል ይደርስባቸው ነበር። ይህ ደግሞ በህይወት ለመትረፍና በአስቸጋሪ ሁኔታዎች ውስጥ ለመበልጸግ ችሎታ እንዲያዳብሩ አስገድዷቸዋል። ስኬታማ መሆን የህይወት ወይም የሞት ጉዳይ ሆኖባቸው። ይህ ሁሉ የሚጀምረው በ135 ዓመተ ምህረት ነው። ንጉሠ ነገሥት አድሪያን የተቀጣውንና ከኢየሩሳሌም የተባረሩትን የአይሁድን ጦር ድል ባደረገበት ጊዜ ነው። ስለዚህ በሚታወቀው ዓለም ላይ ከመስፋፋት ውጪ ሌላ አማራጭ አልነበራቸው። በመካከለኛው ዘመን ብዙ አይሁዶች በመካከለኛው ምስራቅና በሰሜን አፍሪካ ከሚደርስባቸው ጭቆናና ስደት ሸሽተው ወደ ምዕራባዊ እና መካከለኛው አውሮፓ የተሰደዱ ትናንሽ ማህበረሰቦች አንዱ አካል ሆነው ነበር። ይሁን እንጂ በአውሮፓ ብዙ ተቀባይነት አላገኙም። ከመካከለኛው ዘመን ጀምሮ እስከ ሁለተኛው የዓለም ጦርነት ድረስ አይሁዶች ስልታዊ የሆነ አድሏዊ ኢላማዎች ነበሩ። ይህም የህግ ገደቦች፣ መባረርና የተደራጀ ጥቃትን ጨምሮ የመንግስት መስሪያ ቤቶችን ከመቀጠርና ከቡድን አባልነት የተከለከሉ ሲሆን ይህም ከአብዛኞቹ ሙያዎች ያገለላቸው ነበር። ገበሬዎች የእጅ ጥበብ ባለሙያዎች እንዲሆኑ አልተፈቀደላቸው። 11ኛውና 13ኛው መቶ ክፍለ ዘመን በተካሄደ የመስቀል ጦርነት ወቅት መስቀላውያን የክርስትና የውስጥ ጠላቶች አድርገው ስለሚቆጥሯቸው በተለያዩ የአውሮፓ ከተሞች ተጨፍጭፈዋል። በብዙ ቦታዎች በተለዩ ሰፈሮች ውስጥ ለመኖር የተገደዱ ሲሆን በተደጋጋሚ ከተለያዩ የአውሮፓ ክፍሎች ተባረዋል። በ1290 እንግሊዛዊ ገዢ ኤድዋርድ አንደኛ አይሁዶችን ከሀገሩ አባረራቸው። በ1394 በፈረንሳይ፣ በ1492 በስፔን፣ በፖርቹጋል በ1497 እንዲሁም በሌሎችም በርካታ ቦታዎች ተመሳሳይ ነገር ተከስቷል። እንዲሁም እንዲመለሱ በተፈቀደላቸው አንዳንድ ቦታዎች ከባድ እገዳዎች ተጥለውባቸው ነበር። ነገር ግን በመካከለኛው ዘመን አውሮፓ በሪል ስቴት ላይ ኢንቨስት ማድረግ ሀብትን ለማከማቸት ዋነኛው መንገዶች አንዱ ነበር። ስለዚህ መሬት እንዳይኖራቸው ስለተከለከሉና ብዙ ሙያዎች ስለተዘጉባቸው ወደ ንግድ ከመሄድ ውጪ ምንም አማራጭ አልነበራቸውም ማለት ነው። የተባረሩ እርሶም ቢሆን ይዘውት የሚሄዱት ሙያ የማይነጠቅ የሀብት አይነት ነው። ስለዚህም አይሁዶች እርስ በርሳቸው ለመገበያየት የሀገርና የአህጉራትን ድንበር የሚያቋርጡ የንግድ መረቦች ፈጠሩ። ከቤት ውስጥ ሲሆኑ ዕብራይስጥ ወይም ዩዲሽ ይናገሩ ነበር። የአካባቢው ቋንቋ በጎዳናዎች እና ብዙ ጊዜ ለንግድ ተጨማሪ ቋንቋዎችን ይማሩ ነው። በተለያዩ ክልሎች መካከል ትልቅ የባህል የቋንቋና አልፎ ተርፎ የሃይማኖት እንቅፋት ባለበት ሁኔታ በሚፈጠሩ ታላላቅ ግጭቶች ውስጥ አይሁዶች በብዙ ሸቀጣሸቀጥ ንግድ ውስጥ ማደግ ችለዋል። በዋነኝነት እንደ ቅመማ ቅመም፣ ሐር፣ ወርቅ፣ ብርና አልማዝ ያሉ ዋጋ ያላቸው ምርቶች ለማጓጓዝ ቀላል ነበሩና ነገር ግን ዋጋ ለመስጠትና ለመሸጥ አስቸጋሪ ነበሩ ቢሆንም ማለት ነው። እነዚህ ምርቶች ብዙውን ጊዜ በብድር ወይም በዱቤ ይሸጡ ነበር። ስለዚህ የገዢዎች እምነትና መልካም ስም አስፈላጊ ነበር። እናም ይህ እምነት ሊፈጠር የሚችለው
ልክ እንደ አይሁዶች ማህበረሰብ ሁሉም በሚተዋወቅበት በትናንሽ ቡድኖች ውስጥ ብቻ ነበር። በ13ኛው ክፍለ ዘመን የነበረ አንድ አይሁዳዊ ነጋዴ በአምስተርዳም በከተማው ውስጥ በሚገኝ ገበያ ውስጥ ከሚኖሩ ገበሬዎች ሱፍ መግዛት ይችላል። እዚያም ወደ ካይሮ በመሄድ እነዚያን ምርቶች አንድ ቋንቋ ለሚናገርና ለሚጽፍና ተመሳሳይ የአይሁድ ወግና የኢኮኖሚ ሕጎች ለነበሩት አይሁድ ማህበረሰብ ይሸጡ ነበር። እዚያም ወደ አውሮፓ ቅመማ ቅመም እና አንዳንድ ውድ ዕቃዎችን ይዞ ይመለሳል። እነዚህ የንግድና የፋይናንስ አውታሮችና መስመሮች አይሁዶች ለሌሎች ቡድኖች የተዘጉ ገበያዎች እንዲደርሱ በማድረግ ትልቅ ጥቅም ሰጥቷቸው፣ በዚህ መንገድ የአይሁድ ነጋዴዎች ትንሽ ቡርዥዋዚ ፈጠሩ። ቀስ በቀስ ሀብታም ሆኑ። እናም እያደጉ መጡ። የእነሱ ተጽዕኖ እስከ ዛሬ ድረስ ወደ ተለያዩ ኢንዱስትሪዎች ዘልቋል። ለምሳሌ አይሁዶች አሁንም የአልማዝ ንግድን ይቆጣጠራሉ። እስራኤል ደግሞ ከ3 ዋና ዋና ኢንዱስትሪ ማዕከላት አንዷ ነች። በመካከለኛው ዘመን የካቶሊክ ቤተክርስቲያን አራጣን ማለትም በብድር ላይ ወለድ ማስከፈልም ከልክላ ነበር። ቤተክርስቲያን ከወለድ ጋር ብድር መስጠትን ከድሆች ከመስረቅ ጋር እኩል የሆነ ኢኮኖሚያዊ ብዝበዛ አድርጋ ተመለከተችው። ይህም አይሁዶች እነዚህ ሃይማኖታዊ እገዳዎች ስለማይመለከታቸው ወደ ገንዘብ ማበደር ንግድ ስራ እንዲገቡ አስችሏቸው። ብድር በመስጠት ሌሎች የራሳቸውን ንግድ በመጀመር ነፃነታቸውንና ክብራቸውን በሂደቱ ውስጥ ማቆየት ይችላሉ። ይህ ከብድርና ወለድ ጋር በተያያዘ አዎንታዊ አመለካከት ብዙ አይሁዶች አበዳሪና የባንክ ባለሙያ እንዲሆኑ አድርጓቸዋል። በጊዜ ሂደት የአይሁድ ባንኮች የፋይናንስ ኤክስፐርቶችና በንግድ ሥራ ፍትሐዊ በመሆናቸው መልካም ስም አትርፈዋል። በተመሳሳይ ጊዜ አይሁዳውያን ባንኮች በመላ አውሮፓ የንግድ ልውውጥ እንዲያደርጉ የሚያስችል የገንዘብ ልውውጥ ስርዓት ፈጥረዋል። ይህም ብዙ አይሁዳውያን ያልሆኑ ሰዎች በገንዘባቸው እንዲታመኑና የባንክ አገልግሎቶቻቸውን እንዲጠቀሙ አድርጓቸው። የአውሮፓ ኢኮኖሚ እያደገ እና እየሰፋ ሲሄድ የአይሁዶች ባንኮች ለንግድ ፋይናንስ እና ለሥራ ፈጠራዎች ድጋፍና እንዲሁም ብዙ የአውሮፓ ነገስታትን በገንዘብ በመደገፍ ከእነሱ ገንዘብ ተበድረው ከፍተኛ ግብር ያስከፍሏቸው ነበር። ብዙ ጊዜ በዛ ሀገር ላይ ስልጣኑ የነሱ ስለነበር የተበደሩትን ላለመክፈል ከሀገራቸው እያፈናቀሉ ሀብታቸውንም እየነጠቁ ያሰቃዩቸው ነበር። ይህ የስደትና የመድሎ ታሪክ የአይሁድ ማህበረሰብ ጠንካራ የማህበረሰብ ስሜት ያዳበረበትን ምክንያትም ያብራራል። በአይሁዶች ወግ የአራቡ ጽንሰ ሀሳብ አለ። ይህ ማለት ሁሉም አይሁዶችን አንዳቸው ለሌላው ተጠያቂ ናቸው ማለት ነው። ይህ ማለት ማንም ሰው ወደ ኋላ እንዳይቀር በማድረግ ሌሎች የማህበረሰቡን አባላት የመርዳት ግዴታ አለበት ማለት ነው። ይህ ሁኔታ ውስጣዊ ትብብርን የሚያበረታቱና በአባላት መካከል የእውቀትና የሀብት ልውውጥን የሚያበረታቱ የድጋፍ መረቦችን ለመፍጠር አስችሏል። የጋራ መረዳጃ ዘዴዎችን አዳብረዋል። ሀብታም አባላት ድሆችን ይረዱና የበለጡ ተጋላጭ ለሆኑ ሰዎች መፍትሄና እድገት ያመጡ ነበር። ከወለድ ነፃ የሆነ የብድር ፈንድ አቋቁመዋል። ቢዝነስ ለመጀመር ወይም ዕዳ ለመክፈል ለሚፈልጉ ገንዘብ የሚያቀርቡ ተቋማት ወደ ውጭ አበዳሪዎች ሳይዞሩ እዛው እንዲጠቀሙ አድርገዋል። እናም ደግሞ መበለቶችን፣ ወላጅ አልባ ህጻናትን እና በኢኮኖሚ ችግር ውስጥ ያሉ ሰዎችን ለመርዳት የማህበረሰብ ገንዘብን የሚያስተዳድሩ የበጎ አድራጎት ማህበራትን መስርተዋል። በጊዜ ሂደት የአይሁዶች ማህበረሰቦች በከፍተኛ ደረጃ የተደራጁ የበጎ አድራጎት ስርዓቶችን አዳብረዋል። ልዩ ድርጅቶች አንድ ሰው ከነፃ ምግብ እና ብድር ጀምሮ እስከ ትምህርት አልፎም ተርፎም የቀብር አገልግሎቶችን ጨምሮ ሁሉንም ነገር አቅርበዋል። አብዛኛውን ጊዜ ማንኛውም የህብረተሰብ አባል የግል ሀብቱ ምንም ይሁን ምን ወደ ኋላ እንደማይቀር ለማረጋገጥ ሙሉ መሰረተ ልማቶች ተገንብተዋል። ይህ ተቋማዊ የሆነ ልግስና የአይሁዶች በትውልዶች የጽናት ጀርባ አጥንት ሆኗል። በብዙ አጋጣሚዎች ወጣት ስራ ፈጣሪዎች ወደ ውጭ ባንኮች መዞር አያስፈልጋቸው ነበር። ንግድ ለመጀመር፣ ቤት ለመግዛት ወይም በትምህርት ላይ ኢንቨስት ለማድረግ የሚያስፈልገውን የመጀመሪያ ካፒታል ለማስጠበቅ በቤተሰብ አባላት፣ ጓደኞች ወይም የማህበረሰብ ፈንድ ላይ ሊተማመኑ ይችላሉ። ይህ ብዙ ጊዜ አድሎ በሚፈጽሙ
የውጭ ተቋማት ላይ ጥገኛ ሳይሆኑ አዳዲስ ትውልዶች እንዲነሱ አስችሏል። የአይሁድ ባህላዊ ጸሎት ሚንያን ተብሎ የሚጠራው ለስር ሰዎች ምልአተ ጉባኤ ያስፈልገዋል እና በእያንዳንዱ ከተማ ውስጥ ያለው እያንዳንዱ ምኩራብ አንድ ሚንያን አለው። ስለዚህ አንድ ይሁዳዊ ነጋዴ ለንግድ በተጓዘ ቁጥር ሚንያንን መቀላቀልና አዳዲስ ግንኙነቶችን ለመፍጠር ተከታታይ እድሎችን ማግኘት ይችላል እና የዚህ አይነት አውታረ መረብ ሁልጊዜ እያደገና እየተሻሻለ ስለሆነ ጊዜ አዳዲስ እድሎች አሉት። የጋራ ኃላፊነት መርህ በችግር ጊዜ እንደ ጥበቃ ስርዓትና በመረጋጋት ጊዜ የእድገት መድረክ ሆኖ እየሰራ እስከ ዛሬ ድረስ ቆይቷል። እናም ከ20ኛው ክፍለ ዘመን ማለትም የናዚ ጀርመን ጥፋት ጉዳቶች በኋላ የበለጠ ወሳኝ ሆነ። እልቂት የአይሁድን ሕዝብ የውስጥ አንድነትን ፍጹም አስፈላጊነት አጠናከረ። ሊታሰብ ከማይችሉ አስፈሪ አደጋዎች ከተረፉ በኋላ የአይሁድ ማህበረሰቦች ቁጠባን፣ ስራ ፈጠራንና የጋራ መረዳዳትን በእጥፍ ጨምረዋል። ይህ የወደፊት ትውልዶች በጽናትና ጥንካሬ ወደፊት ምን ሊገጥማቸው በማይችሉበት ሁኔታ ችግሮችን ለመጋፈጥ ዝግጁ መሆናቸውን ለማረጋገጥ በማሰብ ነው። ነገር ግን ይህ የጋራ ኃላፊነት ለሀብታሞች ብቻም ሳይሆን ለሁሉም ሰው መሆን ያለበት ለትምህርትም ጭምር ነው። እውቀት ለስኬታማነትና ለማህበራዊ እንቅስቃሴ መሳሪያ ተደርጎ ስለሚወሰድ ሌሎች እንዲማሩ መርዳት እንደ ግዴታ ይቆጠራል። ትምህርት ሁልጊዜ ለታዋቂዎች ብቻም ከሚውልባቸው ብዙ ባህሎች በተለየ በአይሁድ እምነት ድሆችም እንኳን እንዲማሩ ይጠበቅባቸዋል። ይህ ደግሞ ለአይሁዶች ስኬት ሌላ ቁልፍ መሳሪያ ነበር። አይሁዶች ኑሮን ለማሸነፍ ከተባረሩ ወይም ከተሰደዱ ሊወሰዱ በማይችሉ ነገሮች ላይ ማተኮር እንዳለባቸው ተረድተዋል። እዚያ ነው ለመደበቅና ለመንቀሳቀስ ቀላል በሆነው ነገር ግን ከፍተኛ ዋጋ ያላቸውን ንብረቶችና የከበሩ ድንጋዮችን በመገበያየት ላይ የተሳተፉት። ለዛም ነው ወደ እውቀት የተሸጋገሩት። የሚሰረቅ የማይዳሰስ ሀብትና መሰደድ ካለባቸውም ሊሸከሙት የሚችሉት ስለሆነ ማለት ነው። ስለዚህ የኢኮኖሚና የማህበራዊ ክልከላዎች፣ ስደትና ተደጋጋሚ መባረር ትምህርት ለአይሁዶች ቅድሚያ የሚሰጠው ጉዳይ እንዲሆን አድርጎታል። የአይሁድ ቤት ብዙውን ጊዜ በመጽሐፍት ይሞላል። እናም ልጆች ገና ከትናንሽነታቸው ጀምሮ ኦሪትን ማንበብና ማጥናት ይጀምራሉ። ይህ የትንታኔና ሂሳዊ አስተሳሰብ ችሎታቸውን እንዲሁም ጠንካራ የመማር ማስተማር ስርዓትን ያዳብራል። የሃይማኖት ባለስልጣናት ቅድስት መጽሐፍትን ለመተርጎም ሁልጊዜ ስለሚገኙ ይህ ማንበብ አስፈላጊ ካልሆነባቸው ሌሎች ሃይማኖቶች ጋር ይቃረናል። በታሪክ ውስጥ አይሁዶች ከፍተኛ የማንበብና የመጻፍ ደረጃ የነበራቸው፣ ይህ በትምህርት ላይ ያተኮረበት ምክንያት ነው። እንዲሁም ምክንያቱ ምንም እንኳን አይሁዶች ከዓለም ሕዝብ 0.2% ብቻ ቢወክሉ ስለ አይሁዶች ርዕሰ ጉዳዮች በየዓመቱ የሚታተሙ ያልተመጣጠነ ከፍተኛ ቁጥር ያላቸው መጻሕፍት አሉ። በፒው ምርምር ጥናት መሰረት አይሁዶች በዓለም ላይ በጣም የተማሩ የሃይማኖት ቡድኖች ናቸው። የከፍተኛ የትምህርት ደረጃ የተሻለ የሥራ ዕድልና ከፍተኛ ደሞዝ እንዲያገኙ ያስችላቸው። ሌላው ለአይሁዶች ስኬት ትልቅ አስተዋጽኦ ያደረገው ባህላዊ በረቂቅና ትንታኔያዊ አስተሳሰብ ላይ የተመሰረተ የትምህርት ስርዓታቸው ነው። ቪዲዮውን ስለተከታተሉ አመሰግናለሁ።